ውድቀትህን ማፋጠን ካልፈለግ እቅድህን በሚስጥር ያዝ። ዓላማህን ለሰው አትናገር። ታዋቂ የጦር ጀነራል ሰንዙ ምን ይላል መሰለ? ሌት ዩር ፕላንስ ቢ ዳርክ። እቅድህን እንደ ጨለማ የማይታይና የማይደረስበት አድርግ። በዓለማችን ታሪክ እጅግ ስኬታማ የሆኑ ሚሽኖችና የቢዝነስ ሐሳቦች የተተገበሩት በጥብቅ ሚስጥር ነው። በሁለተኛው የዓለም ጦርነት የአሜሪካ መንግስት የኒውክሌር ቦምብን ለመስራት ፕሮጀክት ሲጀምር ጥብቅ ሚስጥር ነበር። የወቅቱ የአሜሪካ ምክትል ፕሬዚዳንት የነበረው ሃሪ ትሩማን እንኳን ምንም አያውቅም ነበር። ሃርቫርድ ዩኒቨርሲቲ በ2018 ባሳተመው ጥናት ይህን አረጋግጧል። 68% የሚሆኑ የቢዝነስ ሐሳቦች የሚሰረቁት በቅርብ ወዳጆችና የሥራ ባልደረቦች ነው። እቅድህን መናገር ሳይኮሎጂካል ተጽዕኖም አለው። ቀድመ ከተናገርክ አይምሮህ ስራውን ያከናወነ ይመስለዋል። ወደ ተግባር ለመቀየር ተነሳሽነትን ታጣለህ። ኒውሮ ሳይንቲስቶች ባደረጉት ጥናት 72% የሚሆኑ እቅዳቸውን ቀድሞ የተናገሩ ሰዎች ወደ ተግባር መቀየር አቅቷቸው ፌል አድርገዋል። ስለዚህ አንተም እቅድህን ለሰው አትናገር። ዓላማህን ሚስጥር አድርገህ በሆድ ያዝ።